አዶናይና ጃኒ መለያየት ጀርባ የተሸረበው ምስጢር ሲጋለጥ የተከበራችሁና የተወደዳችሁ የኤግል መረጃ ቤተሰቦች ብርታት እንዲሆነን የዩቲዩብ ቻናላችን የደውል ምልክት በመጫን ሰብስክራይብ ያድርጉ። የጆን የታቀደ ወጥመድ። ከወራት በኋላ የወጡ መረጃዎች እንደሚያመለክቱት ጃኒ ሽንት ቤት ሆና ለጆን የደወለችው በስህተት ሳይሆን በጆን ስነ ልቦናዊ ተጽዕኖ ነበር። ጆን የድሮ ቪዲዮዎችሽን አወጣለሁ በሚል ስጋት ጃኒን እያስፈራራት ነበር። ጆን በላይ ያጋለጣት ለዝና ብቻ ሳይሆን አዶናይ በቁጣ ተከፋፍቶ ጃኒን እንዲፈታት የጃን ተከታዮች ወደሱ እንዲዞሩ ለማድረግ የሸረበው ሴራ ነበር። አዶናይ ዝምታን የመረጠው ስለማይቆጭ ወይም ስለማይቀና አልነበረም። አዶናይ ጆን የዘረጋውን ወጥመድ ነቅቶበት ነበር። ጃንን ይቅር ማለቱ ለደጋፊዎቹ እውነተኛ ጀግና አስመስለው ይህ ተከታዮችን ቁጥር በ4 እጥፍ አሳደገው። አዶናይ እና ጃኒ አብሮ መቆየታቸው በንግድ ስምምነቶች በኩል በሚሊዮን የሚቆጠር ብር አስገኝቶለታል። የመጨረሻው ክህደት። ፍቅራቸው ያበቃው ግን ባልታሰበ ምክንያት ነበር። አዶናይ በዝምታ ውስጥ አንድ ትልቅ ስራ እየሰራ ነበር። ያጋጠማቸውን ክስተት በሙሉ በድብቅ ካሜራ ሲቀርጽ ቆይቶ ነበር። አንድ ምሽት አዶናይ በገጹ ላይ እንዲህ የሚል ጽሑፍ አወጣ። ፍቅር መተማመን ካለቀበት ቆይተዋል። አሁን ግን የቢዝነስ ኮንትራቱ አብቅቷል። አስገራሚው የአዶናይ ሴራ። አዶናይ ጃንን ይቅር ያለው ለፍቅር ሳይሆን ያንን የክህደት ታሪክ ተጠቅመው ዘ ሳይለንስ ኦፍ ኤ ኪንግ የተባለ ትልቅ ዶክመንተሪ ፊልም ለመስራት ኖረዋል። ፊልሙ በወጣ ማግስት አዶናይ ጃንን በይፋ ፈታት። ጃኒ ለጆን የደወለችበት ድምፅና ጆን የጠየቃትን ክፍያ በሙሉ አዶናይ በፊልሙ ውስጥ አካተተ። ፍጻሜው። አሁን አዶናይ ብቻውን ሆኖ ከፍተኛ ዝና ላይ ይገኛል። ጃኒ በበኩሏ ከጆን ጋር የነበራትን ግንኙነት ተጋልጦና በአዶናይ ሴራ ተበልጣ ከማህበራዊ ሚዲያ ጠፋች። ጆን ግን ያገኘው ዝና የሌባና የሴረኛ ስም ብቻ ሆነ። ሰላማችሁ ይብዛ።